ዛሬ የማሳያችሁ ቀላል አፕሊኬሽን በኢትዮ ቴሌኮም በሞባይል ካርድ በሳፋሪኮም እንዲሁም ደግሞ ዶላር ከፈለጋችሁ በዩኤስዲቲ የሚከፍለን ነው። በኢትዮ ቴሌኮም የ5 ብር ካርድ በኢትዮ ቴሌኮም የ100 ብር ካርድ ለማውጣት 8500 ኮይን፣ በሳፋሪኮም የ50 ብር ካርድ ለማውጣት 8500 ኮይን ያስፈልገናል። ኮይኑን ደግሞ በቀላሉ ነው የምናገኘው። እንዴት እንደሆነ ሁሉንም ትሪኮች አሳያችኋለሁ። ዩኤስዲቲ ወይም ዶላር ደግሞ የምትፈልጉም በባይናንስ በኩል ዊዝድሮ ማድረግ የምትችሉበት አማራጭ አለ። ከእናንተ የሚጠበቀው ቪዲዮን ባለማሳለፍ ላይክ አድርጋችሁ መጀመር ብቻ ነው። ቀጥታ ወደ አሰራሩ እንገባለን። አፕሊኬሽኑን ፕሌይ ስቶር ላይ ታገኙታላችሁ ወይም ደግሞ ሊንኩን ዲስክሪፕሽን ላይ አድርግላችኋለሁ። ፕሌይ ስቶር ላይ ደግሞ ከፈለጋችሁ ትሄዱና እዚህ ኤምፒሳ ጌም ቱ ኤርን መኒ የሚለው አለ። ይሄኛውን ዳውንሎድ ታደርጋላችሁ። አፑን ዳውንሎድ አድርጋችሁ ከጨረሳችሁ በኋላ ትከፍቱታላችሁ። እነዚህ ነገሮች እንደዚህ ወደ ጎን እናደርግና የቀስት ምልክቷን ነካለን። ከዛ አግሪ እናደርጋለን ፕራይቬሲ ተርማቸውን። በመቀጠል ስልካችሁ ላይ ካለው ኢሜል ውስጥ አንዱን ትመርጣላችሁ። እንደምታዩት ቀጥታ ወደ ውስጥ አስገብቶኛል። ዳሽቦርዱም ያቱን ይመስላል። በኢንቪቴሽን ሊንክ ስንገቡ ያው 100 ኮይን ይሰጣቸዋል። የተለያዩ ስራዎች አሉ እዚህ ጋር ሁሉንም አንድ በአንድ አሳያችኋለሁ። ከእናንተ የሚጠበቀው ቪዲዮን ባለማሳለፍ ላይክ አድርጋችሁ መከታተል ብቻ ነው። እዚህ ጋር ቶፕ ሰርቬዎች ቶፕ ኦፈር አለ። እዚህ ጋር ስክራች፣ ስትራይክ እና ኢንቫይት ሬድሚ ያሉ ሁሉንም በዝርዝር ነው ያለን። እዚህ ጋር የመጀመሪያው ስክራች ኢት የሚለው ላይ እዚህ ጋር ቶፕ ሰርች የሚለው ላይ ገብተን እንደዚህ ወደ ጎን እንደ ሎተሪ ነው የምንፍቀው። እንደምታዩት 100 ፖይንት ይሰጠኛል። ምንም ያደረኩት ነገር የለም። ጀስት ፍቄ ብቻ እንደምታዩት ይሄው ወደ 200 ገብቻለሁ። እዚህ ጋር ስክራች የሚለው ላይ ማለት ነው። ይሄ በየቀኑ የምናገኘው ነው። ሃው ቱ አርን ስክራች ካርድ የሚለውን ስትነኩት እንደምታዩት ይሄው ፕሌይ ጌም ፎር 1 ሚኒት ይለናል። ከዛ በኋላ one each new game download and you will get okay እንለዋለን። እዚህ ጋር ሁለተኛው ላይ ደግሞ ስትራይክ የሚለው ላይ እንገባለን። ስትራይክ የሚለው ላይ ደግሞ 7 ዴይ ስትራይክ ስናደርግ በየቀኑ ስንገባ የምናገኛቸው 100 ኮይኖች አሉ። ኮይኖቹ እንደዛው እየጨመሩ ይሄዳሉ በየ15 ቀን በየምናምኑ። እዚህ ጋር ያው ኮምፕሊት ስትራይክ የሚለውን ነክቼ ፕሌይ አት ላስት ዋን ጌም ቱ አንሎክ ይለኛል። ስለዚህ አንድ ጌም ቢያንስ ዳውንሎድ አድርገህ መጫወት አለብህ እያለኝ ነው። ኦኬ ስለው ወደ ጌም ቦታዎች ነው የሚወስደኝ። እንደምታዩት እዚህ ጋር ስኪፕ ለዋለሁ። ይሄንን ብዙ የጌም አይነቶች አሉ። ከነዚህ ጌሞች ውስጥ የፈለጋችሁትን ጌም አውርዳችሁ ማይ አፕ የሚለው ላይም ገብታችሁ አንድ ጌም ታወርዱና ጌም ኖርማል ጌም ትጫወታላችሁ። እናንተ እነዛን ጌም ፕሌይ ብላችሁ እንደዚህ ስትጫወቱ ኮይኖች ይሰጧቸዋል። እንደገና ደግሞ እዛ ጋር ስክራች የምናደርገውን ሎክ ለማድረግ ይጠቅመናል። እዚህ ጋር ባክ አድርጌ እንደምታዩት እነዚህ ነገሮች ማለት ነው 7 ዴይ ለ7 ቀን ለሳምንቱ ሙሉ ኮምፕሌት ስናደርግ እዚህ ጋር ይሄው እቺ ነገር እንደዚህ ስትራይክ ታደርጋለች። 100 ቀን 50 ቀን እያለ እንደዛው እየጨመረ ይሄዳል። እዚህ ጋር ኢንቫይት የሚለው ላይ ደግሞ ሰዎችን በመጋበዝ ነው። ይሄ ሪፈራል ሊንካችሁ ከላይ አለ። እቺን ኮፒ ታደርጋላችሁ። what I will get የሚለው you will get 400 ፖይንት እናገኛለን። ሰዎችን ስንጋብዝ እንደገና ደግሞ ቦነሶችን እናገኛለን። ሪፈራሎችም ደግሞ እንደዛው ሳይን አፕ ቦነስ ያገኛሉ ማለት ነው። ሪፈራል ሊንካችሁ እዚህ ጋር አለ እንደነገርኳችሁ። ዋትስአፕ፣ ቴሌግራም፣ ፌስቡክ የተለያዩ ግሩፖች ላይ እየሄዳችሁ ሰዎችን ሪፈር ታደርጋላችሁ። ወደዚህ ቦነስ 400 ፖይንት ታገኛላችሁ ማለት ነው። ሬድሚ የሚለው ላይ መጨረሻ ላይ ያው ዊዝድሮ የምናደርግበት መንገድ ነው። እዚህ ጋር ገና ማሳያችሁ ነገሮች አሉ። ስለዚህ ዊዝድሮ እንዴት እንደምናደርግ ያው መጨረሻ ላይ ያሳያችኋለሁ። እዚህ ጋር ያው ባጭሩ ግን በሞባይል ካርድ፣ በባይናንስ፣ በዩኤስዲቲ የፐብጂ ካርዶችን እና ማግኘት ትችላላችሁ። እንዴት እንደሆነ አብረን እናየዋለን። እዚህ ጋር ተመለሱና እዚህ ጋር ቶፕ ኦፈር የሚለው ጋር እንገባለን። ፕሌይ አት ላስት ዋን ጌም ይለኛል። ስለዚህ አንድ ጌም እዚህ ጋር ዳውንሎድ አድርጌ መጫወት አለብኝ። ኦኬ እዚህ ጋር ያው አግሪ ተርም ኤንድ ፕራይቬሲ እንለዋለን። ከዛ ኖት ትራክ እንለዋለን። ይሄው እዚህ ጋር ለምሳሌ ያው ማክስ ፐር ታክስ ይለኛል 127 ማምጣት አለብህ ይሄንን ጌም ተጫወትና ነው የሚለኝ። ፕሌይ እለዋለሁ። ፕሌይ ስለው ምንድን ነው የሚያደርገኝ? ወደ ፕሌይ ስቶር ይወስደኛል። ይሄንን ጌም ዳውንሎድ እናደርግና እንጫወታለን። አሁን ቪዲዮ እንዳላረዝምባችሁ ይሄንን ጌም ተጫውታችሁ ስትጨርሱ ወይም የተወሰነች ሌቨል ስታልፉ ተመልሳችሁ ትመጡና እዚህ ጋር ቶፕ ኦፈራችሁ ይከፈታል። ከዛ ቶፕ ኦፈሮች ላይ አሪፍ ኮይኖች ነው የምታገኙት ጓደኞቼ። ስሩበት እዚህ ጋር ገብታችሁ። እዚህ ጋር ደግሞ ያው ፕሌይ ታይም ጌም የሚል አለ። እዚህ ውስጥም ፕሌይ ታይም ጌሞች ላይ ብዙ ጌሞች አሉ። እናንተ መደበሪያ ያድርጉትና ካርዶችን ታተርፉበታላችሁ። የሆነ ትርፍ ጊዜ ሲኖራችሁ እየገባችሁ ቲክቶኮችን የተለያዩ ነገሮችን በምታዩበት ሰዓት ላይ እዚህ ጋር መታችሁ ብቻ ፐዝል ጌሞችን፣ ካንዲ ክረሽ ምናምን ጌሞች አሉ። እነዛን ጌሞች ተጫውታችሁ ኮይኖችን ትሰበስባላችሁ። ከዛ በኋላ እንደነገርኳችሁ ከፈለጋችሁ በዩኤስዲቲ ከፈለጋችሁ በካርድ ማውጣት ትችላላችሁ። እኔ አሁን 200 ፖይንት ላይ ደረስኩት ምንም አይነት ጌም ሳልጫወት ነው አሁን ላያችሁት። ስለዚህ በሚቀጥለው ደግሞ የተወሰኑ ጌሞችን ከቪዲዮ በኋላ ተጫውቼ ዊዝድሮዋል ፕሩፍ ቪዲዮ ይዤላችሁ እመጣለሁ። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጋችሁ ኖቲፊኬሽን ምልክቱን አብርታችሁ
ጠብቁን። እዚህ ጋር እንዴት ነው ዊዝድሮ የምናደርገው? ሬድሚ የሚለው ላይ እንገባለን። ከዛ በኋላ በሞባይል ካርድ ወይም ሪቻርጅ ከፈለግን እዚህ ጋር እነካውና እንደምታዩት ያው በኢትዮ ቴሌኮም 5 ብር ዊዝድሮ ለማድረግ 450 ኮይን ያስፈልገናል። ይሄው እኔ 200 ያለኝን ማለት ነው። በሳፋሪኮም ደግሞ 5 ብር ዊዝድሮ ለማድረግ 850 ያስፈልገናል። ስለዚህ የሳፋሪኮሙ ከፍ ይላል። እኛ ቀጥታ በኢትዮ ቴሌኮም ማውጣት እንችላለን። ምክንያቱም 450 እና 850 በጣም ልዩነት አለው። እንደምታዩት የ5 ብር ካርድ ቸስ ለማውጣት 100 ብር በኢትዮ ቴሌኮም ለማውጣት 8500 ኮይን ያስፈልገናል። 8500 ኮይን በሳፋሪኮም ደግሞ 50 ብር ለማውጣት ነው። የሳፋሪኮም ለምን ዝቅ ያለ እንዳለ አልገባኝም። ስለዚህ በኢትዮ ቴሌኮም እናንተ 8500 ላይ ሲደርሱ 100 ብር ካርድ እንደዚህ ተነኩታላችሁ። እንደምታዩት ያው ኢንኤፊሽንት ኮይን ይለኛል 8300 ያስፈልጋል። ምክንያቱም 200 ብቻ ስላለኝ ነው። ኦኬ ለዋለው። እናንተ ዊዝድሮ ላይ ከደረሳችሁ ምናልባት ከኔ ቀድማችሁ ቪዲዮን ፖስት ከማድረጌ በፊት ተነኩትና ስልክ ቁጥራችሁን አስገብታችሁ ነው ዊዝድሮ የምታደርጉት። ምንም የሚያስቸግር ነገር የለውም። ከዚህ በፊት በነበሩት አፕሊኬሽኖችም እንደዚህ አይነት ነገሮችን ሰርተን እናውቃለን። ባይናንስ ደግሞ ከፈለጋችሁ ዩኤስዲቲ ባይናንስ ዩኤስዲቲ የሚለው ላይ ትገባላችሁ። 0.05 ዩኤስዲቲ 500 ኮይን አለ። 1010 ሳንቲም በዶላር ነው። 1 ዶላር ለምሳሌ 1 ዩኤስዲቲ ዊዝድሮ ለማድረግ 9800 ኮይን ያስፈልገናል። 5 ዶላር ደግሞ 48000 ኮይን ያስፈልገናል። 1 ዶላር ላይ እናንተ ከደረሳችሁ ተነኩታላችሁ። እዚህ ጋር ዩኤስዲቲ አድሬሳችሁን ከባይናንሳችሁ ላይ ኮፒ አድርጋችሁ አምጣችሁ እዚህ ጋር ታስገቡና ዊዝድሮ ታደርጋላችሁ ማለት ነው። እንደነገርኳችሁ በሚቀጥለው ዊዝድሮዋል ፕሮቪዥን እመጣለሁ። እዚህ ጋር ደግሞ የፐብጂ ካርዶች ኮይኖችን ማግኘት ትችላላችሁ። ዘጋ ክላሽ ኦፍ ክሌም የሚል አለ። ሴግማ ጊፍት ደግሞ ጊፍት ካርዶችን እዚህ ጋር መውሰድ ትችላላችሁ። እናንተ ከዚህ ውስጥ በተመቻችሁ ያው እኛ ኢትዮጵያ ውስጥ ስላለን በብዛት በዩኤስዲቲ እና በሞባይል ካርድ ብናወጣው የተሻለ ነው ብዬ አስባለሁ። እናንተም በእነዚህ አይነት መንገድ ዊዝድሮ አድርጉ። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ያው ስክራች የሚለው ላይ ደግሞ እየገባችሁ በየቀኑ እዚህ ጋር ካርዶችን ስክራች አድርጉ። 100 ኮይን ታገኙበታላችሁ ጓደኞቼ። እዚህ ጋር እኔ ሰዎች ሪፈር አድርጌና በደንብ ሰርቼ በሚቀጥለው ዊዝድሮዋል ፕሮቪዥን ላችሁ እስከመጣ ድረስ ቪዲዮ ላይክ አድርጋችሁ ለጓደኞቻችሁ ሼር በማድረግ እነሱም እንዲሰሩ አድርጓቸው። በሚቀጥለው ቪዲዮ እንገናኛለን። እስከዛ ድረስ እነዚህን ቪዲዮዎች እያያችሁ ጠብቁኝ።